ታዩታላችሁ። ትግሬ ተመልሶ ይመጣል። ከዚያ በኋላ አማራ የሚባል አይኖር። እንኳን መሳሪያ ጠመንጃ ልትይዝ የረባ ዱላ አያሲዝም ወያኔ። this is a fact, this is reality። ጭራሽ ኢትዮጵያውያን ነው የገጠሙን እያሉ 150 ሺህ የማይሞላ አማራ ገጥሟቸው ጉራቸው ኢትዮጵያዊ መጥቶ ያባረረን ነው የሚሉ ዛሬ ነገ ቢመጡስ አታለው አፋባን የሚባለው ቢገቡስ ነገማ በቃ ይሄው አማራ አሁን እኮ አፋባን ዘመነ የሚሰሩት አማራ አይችልም ነው። አማራ አይችልም እኮ ነገ እኮ ወደ ስልጣን አብረን ብንመጣ አማራ እኮ አይችልም። እኛ ባንመጣ ትገባ 4 ኪሎ ኮተት ነው ያለ አማራ ደግሞ ስልጣን ምንድነው ይሄ የማይግባባ ህዝብ ስለሆነ እንደነሱ ብዙ ነው ቁጥሩ ሐሳቡ ሚሊዮን ስለሆነ እነሱ ይዙታል ስልጣን እንደ ኦነግ መታ አድርገው ያጠፋቸዋል። እንደዚህ የሚመጡት ሐቁም የሆነው ይሄ ነው። ትግሬ ከመጣ በኋላ በቃ አማራ ከዚያ በኋላ አንድ የመናገር ሞራል የለውም፣ መተኮስም የለውም። ሽንቱን በሱሪው ሸንቶ ያልቅለታል። ትግሬ ተመልሶ ከመጣ በቃ ማንንም ያወርዳቸው መቃወም አይችልም አማራ ራሱ በቃ። ከዚያ በኋላ ፋኖነትን መስረት ምንድን ወኔ ፕሮፓጋንዲስቶች ናቸው። ሚዲያ ይከፍቱባል። ሽንታም አማራ አስቀዝነን መጠናል ይላል። ሽንታም ነው ይላል። ፋኖ ምንድን ምን አባት ከመጣ እያለ ይከተክታል። ካሁኑ በበለጠ አገው ሸንጎ የሚባል ክልል ይፈጥርልሃል። የቅማንት ክልል ጎንደር፣ ወሎ ለብቻው ወሎ ክልል ይሆነ። አማራ ክልሉ መጀመሪያ የሚያረጉት ያለ ይበትኑታል። ከዚያ ለኦሮሞና ለነሱ ይካፈሉታል። ከተካፈሉ በኋላ ትግሬ አባይ የሚባለው እስከ ደጀን ድረስ አገር ገንጥለው ይሄዳሉ። ይሄ ሐቅን ይሄ እስራኤላውያን መጽሐፍ አንብበናል። የነሱ ማኒፌስቶ አንብበናል። በትግርኛ የሚናገሩትን በደደቢት ሚዲያ እንሰማለን ዶክተሮች። that's the plan። አሁንም አብይ መቆየት አለበት። ደካማው ጠላት ነው፣ ጠንካራው ጠላት ነው መጥፋት ያለው። ሁለቱንም ተናግራለሁ። ሁለቱንም አትከተል ማለት ምን ብለን ነበር? ፋኖ በፍጥነት ውጣ፣ ወደ ሸዋ ተጠጋ። ትግሬን ደግሞ አግዱት። ትግሬ እየተደራጀ አይደለም ገና በመደራጀት ላይ 200 ሺህ ሳይደርስ ጌታቸው ረዳ ሳይመጣ አግዱና በጎዛ አለቃ ግባ ብያለሁ። ያንን አልሄድም ብሎ ቀበሌ ቁጭ ብለ ቀረጠለ ጠላል ጌታ እና ዛሬ ምን እናርግ? ዛሬም አብይ መወገድ የለበትም። አብይ ሲወገድ ማን ነው የሚመጣው? አማራ ይመጣል። ለማየት ያብቃችሁ። ዝም ብላችሁ የፖለቲካ ሰው ማን ነው የሚመጣው? ትግሬ ነው የሚመጣው። ያ የሚያልቅለት አማራ የሚባል ህዝብ የሚያልቅለት ጊዜ ማለት ነው። ስለዚህ በየትኛው ጠመንጃ እንደሚገሉህ መምረጥ ነው። በጓንዴ እንግደልህ በስናይፐር ነው የሚል፣ በክላሽ እናርግልህ በማካሮ ሽጉጥ የትኛው ይሻላል ነው ማታየው። ስለ ትግሬ ቀላቀን ይደፋዋል አማራ። እንደውም ሽፍታ በሚል ፋኖ ምን ያረጉታል አውቀው ሽፍታ በመንግስታችን ላይ አምስቷል ይሉና ምን ጠራ ከ1983 እስከ 87 እንዳደረጉት የአማራ ወንድ ልጅ ሁሉ በያለበት ይገደላል። እንዳውሬ እየታደነ በጣም ጨካኝ ናቸው። በጣም ጠላት ናቸው ለአማራ ያደዋ ትግሬዎች፣ ወያኔዎች ማለት ነው። ወያኔ ትግሬ በጣም ጠላት። 1 ሚሊዮን አባል አላቸው። 750 ሺህ አባልና 250 ሺህ ትልማ የትግራይ ልማት ማህበር ደምሩት ሰሙ ምንድነው 1 ሚሊዮን አባል ነው ያላቸው። አሁንም ትግሬ ሲመጣ ደግሞ እንደ ድሮ ወረብ ላይ ይለዋል። መልሶ ደግሞ ሂድ ወረብ ላይ ይለዋል። ሀብታም ያደርጋቸዋል። ጥቂት ናቸው 3 ሚሊዮን አይሞሉ ያገኘውን ዘርፈው ላይ ይለዋል። ስለዚህ ሁሉም ደግሞ ደጋፊ ሆነ። ከዚያስ እናቶቻችን እያሉ ጨረሳቸው ጦርነት ከፍቶ ከኦሮሞች ጋር እያለ ደግሞ አማራን የተዋጋን ማለት ይጀምራሉ። እናንተ ናችሁ የተዋጋችሁ። እነሱ እኮ ነው የደፈሩ፣ እነሱ እኮ ነው የወረሩ፣ እነሱ እኮ ነው የጨፈጨፉ። ዛሬም ግን ጄኖሳይድ ትግራይ ነው የሚባለው። ዓለም ራሱ የሚጮው ለትግራይ ነው። ባንዳ ስለሆነ ዓለም የሚጮውላቸው ለትግሬዎች ነው። ለአማራ አንድ እንኳን ለህፃናት አልሚ ምግብ የተባበሩት መንግስታት መድኃኒት አስገብቶ አያውቅም። እንኳን ሌላ ራሳቸው በኦሮሞ ስም ባፈናቀሉት ኦህዴድና እነሱ ያፈናቀሉት አማራ ደብረ ብርሃን ላይ ነው። ያንን ዓለም አቀፍ እርዳታ አያውቀውም። ትግሬ ግን እያንዳንዱ ሴፍቲነት ከመድኃኒት ጀምሮ ቴዎድሮስ አድሃኖም ይልካል። አየው ዓለም አቀፋዊ ድጋፍ አለው ትግሬ። ጎበዞች ስለሆኑ የእነሱ ዶክተሮች እዚህ ሀገር በደንብ ነው የሚሰሩ። ሎቢስት ይቀጥራሉ። እንደ ዘርፈው እነሱ ለሎቢስት ነው። ኢትዮጵያን ዘርፈው በሃይማኖት ዘርፈው ለትግራይ የሚሰራ ቅጥረኛ ቀጥሯል። ነጭ የትግራይ ባንዲራ ይዞ ሲወጣ ልታስታውስ? አንዱ የትግራይ ባንዲራ እኮ ይቀመጣል እኮ የተባበሩት መንግስታት ውስጥ የትግራይ ተወካይ አለ፣ እንግሊዛዊ፣ የኤርትራ ጣሊያናዊ ተወካይ አላቸው። የሚገርማችሁ እኮ አማራን ጠል ኢትዮጵያን ጠሎች ማለት እና ታዩታላችሁ። አሁን አብይን አስወግደን የምናመጣው ትግሬ ነው። ሼር አድርጉ፣ ብዙ ሰው ይግባና ይስማ። ፖለቲካ ልጀምር። በጣም ኃይለኛ ፖለቲካ ነው ሰው። እኔ እስከ መጨረሻው ወያኔ እስከሚመጣ አታገላለሁ። ከዚያ በኋላ አቆማለሁ። ንግዴን ነው የምነግድልህ። ነጋዴ ነው የምሆነው። አሜሪካን ሀገር ሀብታም ሆናለሁ። ኢትዮጵያንም ዙሪያ ላይ አልሸናበት ዙሪያ አልሸናም እንኳን ልመጣ። አንደኛ ትግሬ ይበላል። ይሄን ያህል ታግዬ ማት ነው ወያኔን ሰባብሬዋል። ተሰባብሯል። ከፍተኛ ጉዳት ይደርስበት። ስለዚህ እኔም ቢያገኝ ይሰቅለኛል።
ስለዚህ አልሄድም። ኢትዮጵያ የሚባል ሀገር አልሄድም። ወያኔ በቁሜ ነው የሚያደርግ፣ ቆዳዬን ነው የሚገፉ። ልንገርህ ከፍተኛ እኔ እንግዲህ ምንም አልከፈላችሁኝም። የከፈላችኋቸው የበላችኋቸው ሚዲያዎች ግን አሁን ጽምዶ እያሉ እኔ ምን በላው? ጎፈንድሜ አልዘረፍኩ እንደሌላው ሚዲያ እያላችሁ አልሰጣችሁ። ዘራፊው ግን አሁን ተመልሶ በልደቱ አያሌው ተደራጅቶ ደግሞ ደብረጽዮን እየጠበቀ ነው። ሌባውን የወሰደው ገንዘብ የፋኖ ትግል የደረሰ የአማራ ጄኖሳይድ እያላችሁ የደረሰ ብላችሁ በሚሊዮን ዶላር እኮ አልጠየቃችሁ። ትግሉ የደረሰ አላለም ዲያስፖራ። ፋኖ አራት ኪሎ አልገባም፣ ስሙ ብቻ ነው። የት ነው የፋኖ ትግል ውጤቱ ብሎ እኮ መጠየቅ አለባቸው። የወሰዱትን ገንዘብ እኮ መጠየቅ ነበረባቸው። ማንም አይጠየቅም። አማራ በቀለኛ ህዝብ አይደለም፣ የሞተ ነው።